እንዴት ትለቂያለሽ እንደዚህ ነው ቪዲዮ? ያብስራ ቆይ እንዴት ትለቂያለሽ እንደዚህ ነው ቪዲዮ? ጤነኛ አይደለሽም እንዴ አንቺ? አንቺ እና እንደዚህ እንታወቃለን እኔና አንቺ? ያብስራ እኔ ነኝ ያስደረኩት እንደዚህ። የፈለገ ነገር ቢሆን እንደዚህ እንዴ ሰብአዊነት አይሰማችሁም እንዴ እናንተ? እንዴ የሚለቀቅና የማይለቀቅ ነገር አታውቂም እንዴ? ወደድኩሽ አልኩሽ እንጂ እኮ እንደዚህ ተጫወቱብኝ እኮ አልኩሽ ማለት እንዴ? እንደዛ አልነበርክም እኮ ቅድም። እንዴት አልነበርክም ማለት ምን ማለት ነው? ደደብ ነሽ እንዴ? እንዴት እንደዚህ ቪዲዮ ትለቂያለሽ አንቺ? እንዴ ፐብሊክ ላይ የሚለቀቅና የማይለቀቅ ነገር ለምን አታውቁም? ሁሉ ጊዜ እናንተ እንደዛ ልጅ እንደዛ አይደብራችሁም እንዴ? እንዴ እሺ ኧረ በኢየሱስ ክርስቶስ ያብስራ ይልክ በጣም ይደብራል። እግዚአብሔር እንዴ ስለኔም እያሰብሽ እንዴ አንቺ እንዴ የሚለቀቅና የማይለቀቅ ነገር ማወቅ መቻል አለብሽ አይደል እንዴ? የእናንተ ጌም ነው። እኔ ጌም አልመሰለኝም አይደል? የምሯን ይመስለኝ። ከዛ ጭራሽ ደግሞ ፐብሊክ ላይ መልቀቅ ምን ማለት ነው እንዴ? ቤተሰብ እኮ አለ አይደል? ቤተሰብ ባይሆን ምን ይላል ይሄን እኮ። ታዲያ የሚያስጠላ ነገር እኮ አላረግም። እንዴት ነው ብታረግ ኖሮ አውርተን ብታረግ ኖሮ ማለት ምንድን ነው እንዴ? እኔ እኮ ወደድኩሽ እኮ ያልኩሽ እኮ ቀልድ ነው እንዴ መስልሽ አንቺ? እንደዚህ ማድረግ እንደዚህ የህፃን ልጅ ቀልድ ለምን እንደምታደርጊው? ያብስ በዚህ ነኝ እናስረዱ። ኧረ በኢየሱስ ቆይ እንዴ እናውራክሽ እንዴ። እኔ እኮ በዚህ ልክ ይደብራል መሰለኝ። እንዴት አይደብርም እንዴ? ምንድን ነው የተባለው? ኮመንቱን ራሱ አታይም እንዴ አንቺ? እንዴ በዚህ ልክ እንደዚህ እስክትፈታተነኝ አንቺ እንደዚህ። ኧረ በኢየሱስ ክርስቶስ በቃ እንደዚህ አይነት ቪዲዮ እኮ ዝም ብለሽ ታይውና የሚለቀቅና የማይለቀቅ ነገር አለ አይደል? ሰው ራሱ ቢያይ ስንት ምንድን ነው የሚለው? በእናትሽ ቤተሰብ አሁን ይሄን በቃ አንዳንዴ በቃ የሆነ ማነር ነገር ያስፈልገናል፣ ገደብ ያስፈልጋል። የሚለቀቅና የማይለቀቅ መታወቅ መቻል አለበት። እናንተም ደግሞ እኔ የምታደርጉኝን ነገር ማወቅ አለባችሁ። እኔ ቀላል አይደለም ወደድኳት መልኳችሁ አይደል? እናንተም ማሰብ አለባችሁ። ያቡኔ ይቅርታ የምር ሁሉንም ነገር ነግሬሻለሁ አይደል? እኔ ወድጃት ነው አልኩሽ አይደል? ተነጋግረን ብዙ ነገር አደረግን አይደል? ሰርፕራይዝም አደረግን። ታዲያ ያቡ ለምንድን ነው በዚህ ልክ የምትቀልዱት? ታዲያ ለምንድን ነው? ይቅርታ በጣም ይቅርታ፣ እግዚአብሔርን ይቅርታ። አይደለም አይ እኔ የውሸቴ ወይ ድራማ እየሰራሁባችሁ የሚመስላችሁ እሷን ወደድኳት ሳልኳችሁ እያንዳንዱን ስሜት ከእናንተ ጋር ነው ከመጀመሪያው ጀምሮ ያወራሁት አይደለ? ቤዛ አንቺ እንደዛ ሆነች እዛ ጋር ስትቀየር ምን ምንድነው ላስብ የምችለው? በእግዚአብሔር አንተ ልክ ነህ፣ ማርያምን ልክ ነህ። እኔ ምንድነው ላስብ የምችለው? ንገሪኝ። አንተ ልክ ነህ እኮ ምንም ነገር ብታስብ ልክ ነህ። ይቅርታ በቃ እሷ ናት ይሄንን ሐሳብ ያመጣችሁ። ጌታን እሷ ናት እኮ ነው የሚታሰበውን ነገር እወቁት እንዴ! በጣም ያሳብዳል። ምን ሆናችኋል እንዴ? በቃ አይደል ስሜት ነው አይደል የተሰማኝ። በቃ ወሮት በቃ ፍላጎቷ ከሆነ ከኔ ጋር ትሆናለች፣ ካልሆነ ይቀራል። በቃ ሞት እኮ አይደለም አይደል እንዴ? ግን እንደዚህ በሰው ስሜት ላይ ግን እንደዚህ መጫወት የለባችሁ። ጭራሽ ደግሞ ብላችሁ የተቀረጸውን ነገር እንደዚህ ፐብሊክ ላይ ማውጣት ምን ማለት ነው? ሁሌ ህፃንነት እኮ የለም አይደል እንዴ? ማሰብ አለባችሁ።